እኔ በላይ ያለሙ እባላለሁ። እዚሁ አካባቢ ነው የምኖረው ደብረ ኤልያስ። ወደ ስራው ከመግባታችን በፊት እኛ ሁላችንም የግል ስራ አለን ያለ የምንለው ግን የግል ስራ ዝም ብሎ ሰው ጋር ተቀጥረን የግንባታ ስራ አርማታውን ምኑን ማለት ነው ምን ሰራ ነበር። ከዛ በኋላ ሌሎች ጓደኞቼ በተመሳሳይ ማለት ነው የግል ስራ ንግድም ያላቸው ሰዎች አሉ፣ የቤትም የሆኑ ሴቶች አሉ። በዛ አግባብ የነበርን። ከዛ በኋላ ወደዚህ ስራ ስንገባ የወተት ከብት ጋር ነው የተደራጀ ነው። ወተት ከብት ጋር ስንገባ የወተት ከብቱ በሰላሙ ጉዳይ አዋጭና አልሆነልንም። በዛ ስንከስር እንደገና ሀሳባችንን ወደዚህ ቀየረን፣ ወደ ከብት ስራ ወደ ድልብ ስራ ገባን ማለት ነው። ቦታ እኛ በስራት ስንደራጅ ቦታውን የጠየቅነ ቦታውን በጥቃቅን በኩል ተደራጅተነ በዛ አግባብ 1 ለ5 ተደራጁ ተባልነ። 1 ለ3 አልሞላንም ነበር። 1 ለ3 ተደራጀን። ይሄን ቦታ ተሰጠን ማለት ነው። ከዛ በኋላ በራሳችን ነው የተንቀሳቀስነው። የካፒታል ችግርና እኛ የቦታ የማነስ ሁኔታ ትንሽ ይገጥመናል እንጂ ከዛ ውጭ ስራው ውጤታማ እንደሚያደርግ እርግጠኛ ነን። ያው ጀማሪ እንደመሆናችንም ሁኔታ ከአንድና ከሁለት ከብቶች የተነሳ ነው ዞሮ እዚሁ ደረጃ የደረስን ማለት ነው። ሰው ጋር ተቀጥሮ ከመስራት ያ የግንባታ ስራ ብንለው ኮንትራት የሚያዝ ነው። በቀንም ሰራና ዞሮ ያ የሰው ስራ ነው። ይሄ ደግሞ የራሳችን ስራ ራሳችንን ካፒታል ልናሳድግ የምንችልበት የስራ መስክ ነው። እንደዛ ስለሆነ ይሄ የራሳችን ስራ ነው፣ ውጤት ሊኖረው ይችላል ነው እንደ ራሴ ማስበው ማለት ነው። ስንተኛ ዙራችሁ ነው ያደለባችሁ ያለው? ቢያንስ 1 3ኛ ወይ 4ኛ ዙራችን አካባቢ ይሆናል። በዚህ ዙር ምን ያህል ተጠቃሚ ሆናችኋል? ከነበራችሁ ካፒታል ምን ላይ ደረሳችሁ? እንደነገርሁ ነው 1 ወይም 2 አካባቢ 2 ከብቶች እንደዛ ነው የነበረ። አሁን ግን ከደለቡት ውጭም ሌላም ደግሞ የገቡ ከብቶች አዳዲስ የገቡ ከብቶች አሉ እና በዛ ልክ ነው እየሰራን ያለን ማለት ነው። ከነበረው የተሻለ ነው። ዞሮ በፊት ከነበረው ሁኔታ አሁን የተሻለ ነው። እኛ የቦታ ሁኔታ ነው። አሁን ቦታ ትንሽ ታስፋፋነ በዚሁ አግባብ ነው። ዞሮ ትንሽ የሚታይም ስለሆነ የቤት ጥበት አለ። ይሄንን አሁን እንደውም ቤትም ሁላ ቤት ያላቸው የኛ ጓደኞች ሴቶች ባላገብቶ ቤት ያላቸው ሰዎች አሉ። እነሱ ቤትም ሁላ ወስዶ እስከ ማሰር ድረስ ነው እና የቦታ ማስፋፋያ ጠይቀን ሰፋ አድርገን የመስራት ሁኔታ በራሳችን አሳዋለን። በጣም የማስፋት ሁኔታ ማለት ነው። ስራ አጥ ሰው ጨምረን እኛም እየቀጠርን ማለት ነው። በዛ አግባብ ለመስራት አሳዋለን። አሁን እስካሁን ድረስ በቋሚ ሰራተኛ የቀጠር ነው የለም። ግን አጋጣሚ አንዳንድ ኮንትራት ሰራተኞች ይገባሉ። በቀን ዝም ብለን እኛ ሌላ ገበያ ስነድ የግዢ ሁኔታ ስነድ ሌላ ሰው ወክለን ወይም ደግሞ በገንዘብ ገዝተን እዚህ እንዲሰሩ ልናደርጋለን ማለት ነው። አግባብ ወደ ስራው ተተገባ ስራ ሳይንቁ አያዛባ ሆነብን ይሄንን ብሪንት አልነካም ይሄንን አተል አልነካም በሚል ደረጃ ከሰሩ ውጤት እንደሚገኝ እርግጠኛ ነኝ። ሁሉም ወጣት ወደዚህ ስራ ቢገባ የተሻለ ነው በሚል እመክራለሁ።
Thank you.